ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድናወራበት የምፈልገው በአእምሮአችን ጠንካራ ሰዎች የሚያደርጓቸው ነገሮች ነው የምንመለከተው። ይቀጥላሉ፣ አያቆሙም፣ ጊዜ አያባክኑ፣ ለውጥን ይቀበላሉ፣ ፈተናን በደስታ ይቀበላሉ። ብዙ ጊዜ ዲፕሪሼት የምናደርገው ፈተናን አንወድም፣ ሁልጊዜ በድሎት እንድንሄድ። ጠንካራ ሰዎች ፈተና ሲመጣ ፈተናውን ይቀበላሉ፣ ደስተኛ ሆኖ ይቆያሉ። ሊቆጣጠሩት በማይችሉት ነገር ላይ ጉልበታቸውን አያባክኑ። አንዳንዴ ጉልበታችንን የምናባክነው ልንቆጣጠረው ማንችለው ከአቅማችን በላይ በሆነ ነገር ላይ ጊዜ እናባክላለን። ደግና ፍትሃዊና ለመናገር የማይፈሩ ናቸው። ደግ፣ ፍትሃዊ፣ ለመናገር ደግሞ የማይፈሩ ናቸው ማለት ነው። የተሳሳተ ነገር ሲገጥማቸው፣ ስጋት ሲገጥማቸው ሪስክ ለመውሰድ ዝግጁ ናቸው። የሌሎችን ሰዎች ደግሞ ስኬት ያከብራሉ። ለዚህ ስኬትም ቅር አይላቸው። በጣም በእውነት በሌሎች ስኬት የምንቀና ከሆነ፣ በሌሎች ስኬት ቅር የሚለን ከሆነ፣ እኔ ብቻ ይሳካል የምንል ከሆነ ጠንካራ ሰው አይደለንም። ጠንካራ ሰው እንደዚህ አይነት ነገር አይፈልግም። ጠንካራ ሰው በሌሎች ስኬት ደስ ይለዋል፣ በሌሎች ስኬት ቅር አይለው። ስለዚህ ጠንካራ ከሆነ እነዚህ 5 ነገሮች ልናሟላ ይገባል። ቤተሰቦቼ አመሰግናለሁ።